ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ በአገር ውስጥና በመላው ዓለም የምትኖሩ ውድ የጽናት ሚዲያ አድማጭ ቤተሰቦቻችን እንደምን አድራችኋን እያልን ለዕለተ ቅዳሜ ረፋር ላይ ለእናንተ ይመጥናሉ መደመጥ አለባቸው ያልናቸውን አበይትና ወሳኝ መረጃዎችን ማቅረብ እንጀምራለን። ለመከታተል ያመቻችሁ ዘንድ በቅድሚያ አርዕስተ ዜናዎችን እናስደምጣችሁ። ታዲያ እናንተም ቪዲዮዎቻችን በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አጋርነቱን አሳዩን እያልን በቀጥታ ወደ መረጃዎቹ አልፋለሁ። በአማራ ክልል በደቡብ ወሎ ዞን ደላንታ ወረዳ ባለፈው 2 ዓመት የኦፓል ማዕድን በማውጣት ስራ ላይ ይተዳደሩ የነበሩ ወጣቶች ማዕድን በሚያወጡበት ሰዓት የገደል ናዳ አዳፍናቸው የቀሩ ቁጥራቸው በውል ያልታወቁ ወጣቶች መሞታቸው ይታወቃል። ሆኖም አደጋው በተፈጠረበት ቦታ ትላንት ተዳፍነው የቀሩት ወጣቶች ከ2 ዓመት በኋላ አስከሬናቸው መገኘቱ ተሰምቷል። እናንተም የምትሰሙት ይሆናል። መንግስት ጥቃት ሰነዘረብን፣ ራሳችንን ከመከላከል ውጭ ምርጫ አልነበረንም። ባለፉት 50 እና ከዛ በላይ ዓመታት የአማራ መፈናቀልና የዘር ፍጅት ደርሶብን ግፍ ሲበዛብን ነፍጥ አንግበን ወደ ጫካ ገባን፣ ስርዓቱንም ለመገርሰስ ተቃርበናል በማለት የአፋሕድ መስራችና ሊቀመንበር አቶ እስክንድር ነጋ ለአንድ ታዋቂ የሚዲያ ተቋም ተናገሩ። ስለ አማራ ፋኖ አሁናዊና ወቅታዊ ውጊያም አብራርተዋል። በአንጻሩ ደግሞ ፋኖ ከህወሓት ወይም ከኤርትራ ጋር በመተባበር በመንግስት ላይ እያሴሩብኝ ነው የሚለውን ወሬም በፍጹም ሊሆን የማይችል ሲሉም አስተባብለዋል። ሙሉ መረጃውን የምታደምጡት ይሆናል። ታዋቂው ዘ ኢኮኖሚስት መጽሔት በኢትዮጵያ ጉዳይ ላይ አዲስ መረጃ በፊት ገጹ አስፍሯል። ኢትዮጵያ ለሌላ ጦርነት ቅርብ ነች። ከ2020 እስከ 2022 ወዲህ የተገኘው ሰላም በፍጥነት እየተባባሰ መምጣቱንና ሰፊውን ክልል ሊያረጋጋ እንደሚችል በሪፖርቱ ያስጠነቀቀ ቢሆንም አሁን ላይ ግን ያንን ማሰብ አይቻልም ሲል አስጠንቅቋል። የማስጠንቀቂያ መልእክቱንም አብሮነታችሁ ከኛ ጋር ከሆነም የምትሰሙት ይሆናል። የኦህዴድ ብልጽግና መንግስት እኔ በምመራት ኢትዮጵያ ውስጥ መታሰርም መገደልም አይኖርም፣ ካለም ገዳይና ታሳሪን አጣርተን እናስራለን፣ ቀጥረንም በቅጥረኞች እናስገድላለን በማለት የሚታወቁት ጠቅላይ ሚኒስትር አብይ አህመድ የጤና ባለሙያዎችንና የእውቀት ማዕድ የሆኑ መምህራንን እያስገደልና ጽንፈኞች ሲል በሚጠራቸው የፋኖ ታጣቂዎች ስም የራሱን ቡድን አሰማርቶ እያስገደለና አግቶም ገንዘብ እየተቀበለ ይገኛል። በዝርዝር የምታደምጡት ይሆናል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን አብሮነታችሁ ከኛ ጋር ከሆነም እነዚህንና ሌሎች አጫጭር መረጃዎችን የምታደምጡ ይሆናል። አብራችሁን ቆዩ። በአማራ ክልል በደቡብ ወሎ ዞን ደላንታ ወረዳ ባለፈው 2 ዓመት ላይ የኦፓል ማዕድን በማውጣት ስራ ላይ ይተዳደሩ የነበሩ ወጣቶች ማዕድን በሚያወጡበት ሰዓት የገደል ናዳ አዳፍኗቸው የቀሩ ቁጥራቸው በውል ያልታወቁ ወጣቶች መሞታቸው ይታወቃል። ሆኖም አደጋው በተፈጠረበት ቦታ ትናንት ተዳፍነው የቀሩት ወጣቶች ከ2 ዓመታት በኋላ አስከሬናቸው መገኘቱ ተሰምቷል። በደላንታ ወረዳ 021 ቀበሌ ልዩ ስሙ ቆቆሃ የተባለ ከሚጠራ ቦታ ጥር 30 2016 ዓ.ም የኦፓል ማዕድን በማውጣት ላይ ያሉ የውጨኛው የገደል ክፍል በመናድ ከውስጥ እንዳሉ ታፍነው ሕይወታቸው የጠፉ 8 ወጣቶች መኖራቸውን ከዚህ በፊት በተለያዩ ሚዲያዎች መዘገቡ ይታወቃል። ቤተሰብና የወረዳው ሕዝብና የአካባቢው ማህበረሰብ በማስተባበር ለማውጣት ሰፊ ርብርብ ቢደረግም ከአቅም በላይ ሆኖ ሳይወጡ ቀርተው እንደነበረም ይታወቃል። አደጋው በተፈጠረበት ቦታ ላይ ሌሎች ወጣቶች በጎን ማዕድን ለማውጣት እየሰሩ በነበረበት ወቅት በትናንትናው ዕለት ሂዳር 4 ለሂዳር 5 2018 ዓ.ም ሌሊት ላይ አጽማቸውን አገኘ ነው በማለት ለቤተሰብና ለወረዳው ሕዝብ መረጃ ሲሰጡም የደላንታ ወረዳና የወገል ጤና ከተማ አስተዳደር ሕዝቡንና የጤና ባለሙያዎችን በማስተባበር አስፈላጊውን ቅድመ ዝግጅት በማሟላት ትናንት ሂዳር 5 2018 ዓ.ም ወደ ቦታው በመሄድ የ8ቱንም ወጣቶች አጽማቸውን በማውጣት ሃይማኖታዊ ስርዓቱ ተፈጽሞ ቤተሰቦቻቸው በተገኙበት በደላንታ ወረዳ በወገል ጤና ርዕሰ አድባራት ቅድስት ኪዳነ ምሕረት ቤተክርስቲያን ስርዓተ ቀብራቸው ተፈጽሟል ተብሏል።
ትናንት ህዳር 5 2018 ዓ.ም የኢትዮጵያ ሳተላይት ስርጭት ከብልጽግናው ስራ አስፈጻሚና በሀገሪቱ ብቸኛ የሚዲያ ተቋም ነው ተብሎም የኢትዮጵያ ፕሪሚየር ሊግን በብቸኝነት የሚያስተላልፈው የኦቤን ቻናል ውጭም የሌሎቹ የሚዲያ ቻናል ስርጭት ተቋርጦም እንደነበር ተሰምቷል። ትናንት ከቀኑ 10 ሰዓት ጀምሮ በሁሉም የሀገሪቱ የሳተላይት ቻናሎች ተዘግተው ኦቤን ብቻ እየሰራ የነበረ ቢሆንም የገዢው ፓርቲ ብልጽግና የኢትዮ ሳተላይት ስርጭትን በኢትዮጵያ መቋረጡን በፌስቡክ አጭር መግለጫ የሰጠ ቢሆንም በመግለጫውም ላይ ስርጭቱ የተቋረጠው ከዋናው መሰራጫ ከሆነው የውጭ ሀገር እንደሆነ ገልጾ በአስተያየት መስጫው ላይ የኢትዮጵያ ሕዝብ አስተያየት ሲሰጡት ከሀገር ውጭ ከሆነ ስርጭቱ የተቋረጠው ለምን ኦቤን ብቻ በሀገር ውስጥ ስርጭቱ አልተቋረጠም የሚል ሲበዛባቸው ለደቂቃዎች ከአስተያየቱ በኋላ አቋርጠውት የነበረ ቢሆንም ከደቂቃዎች በፊት ተመልሶ ወደ ቀድሞ የስርጭት ማስተላለፉም ገብቷል። ሌሎች በኢትዮሳት የሚተላለፉ የቴሌቪዥን ቻናሎች ስርጭታቸው እንደተቋረጠ ነው። አሁንም ጥያቄው ሌሎች የኢትዮሳት የሳተላይት ማሰራጫ ጣቢያ ቻናሎች ኦቤን ብቻ የሚሰራው በኢትዮጵያ ምን ታስቦ ይሆን የሚል የህዝብ ጥያቄ የሚያስነሳ ይሆናል። ሀገሪቱን በሚዲያ ሽፋን እውር ድንብሯን አውጥቶም እያስተዳደረ የሚገኘው የኦህደድ ብልጽግና ጭንቅ ውስጥ መሆኑንና የሚያደርገውን የማያውቅና ምናልባትም ለኦሮሞማው ማህበረሰብ ብቻ መረጃ በኦሮምኛ በማስተላለፍ ቀሪው የኢትዮጵያ ህዝብ ምን አስቦ ይሆን የሚሉ ጥያቄዎች እየተነሱም ይገኛሉ። የአገዛዙ ስርዓት የለጠፈው ማስታወቂያ ከደቂቃዎች በኋላ እንዳነሳው ተሰምቷል። መንግስት ጥቃት ሰነዘረብን፣ ራሳችንን ከመከላከል ውጭ ምርጫ አልነበረንም። ባለፉት 50ና ከዛ በላይ ዓመታት የአማራ መፈናቀልና የዘር ፍጅት ደርሶብን ግፍ ሲበዛብን ነፍጥ አንግበን ወደ ጫካ ገባን፣ ስርዓቱንም ለመገርሰስ ተቃርበናል በማለት የአፋሕድ መስራችና ሊቀመንበር አቶ እስክንድር ነጋ ለአንድ ታዋቂ ሚዲያ ተቋም ተናገሩ። ስለ አማራ ፋኖ አሁናዊና ወቅታዊ ውጊያም አብራርተዋል። በአንጻሩ ደግሞ ፋኖ ከህወሓት ወይም ከኤርትራ ጋር በመተባበር በመንግስት ላይ እያሴሩብኝ ነው የሚለውን ወሬም በፍጹም ሊሆን የማይችል ነው ሲሉም አስተባብለዋል። የአማራ ፋኖ ህዝባዊ ድርጅት ሊቀመንበር እስክንድር ነጋ ቲአርቲ ወርልድ ከተሰኘው የቴሌቪዥን ጣቢያ ጋር ባደረጉት የስልክ ቃለ ምልልስ economic empowerment, but not us, because when you look at the genesis of the Amhara struggle, if you look at the genesis of the Fano movement, it was a reaction to the state, both at the federal and at the regional level, killing Amharas on the basis of their identity in the thousands, in hundreds of thousands. We reacted to mass killings by the state against the Amharas. ድርጅታቸው ስለሚከተሏቸው ዓላማ በዓለም አቀፍ ማህበረሰብ ዘንድ የተሳሳቱ መረጃዎችን ለማስተካከል እንደሚፈልጉም ገልጸዋል። አቶ እስክንድር በቃለ ምልልሱም በአማራ ክልል ያለው ወቅታዊ ትግል የራስን ህልውና የመከላከል ጦርነት መሆኑን ተናግረዋል። ድርጅታቸው የአማራ የበላይነትን ለማምጣት የሚጥር ወይም በዘር ላይ የተመሰረተ ነው የሚለውን ክስ አጥብቀው አስተባብለዋል። እኛ ከዚህ ፍጹም ተቃራኒ ነን ያሉት አቶ እስክንድር ነፃ የአማራ መንግስት የመመስረት ፍላጎት እንደሌላቸውና ይህ ፈጽሞ ውሸት እንደሆነም ተናግረዋል። አክለውም የፋኖ እንቅስቃሴ የተፈጠረው በፌዴራልና በክልል መንግስታት በአማራ ህዝብ ላይ በማንነቱ ላይ ተመስርቶ በሺዎች የሚቆጠር ግድያ በመፈጸሙ እንደሆነም ገልጸዋል። መንግስት ጥቃት ሰነዘረብን፣ ራሳችንን ከመከላከል ውጭ ምንም ምርጫ አልነበረንም ሲሉም ወቅታዊውን ውጊያም አብራርተዋል። ከህወሓት ወይም ከኤርትራ ጋር በመተባበር በመንግስት ላይ እያሴሩ ነው የሚለውን ወሬ በፍጹም ሊሆን የማይችል ነው ሲሉም አስተባብለዋል። እንቅስቃሴያቸው ሙሉ በሙሉ ራሱን የቻለም መሆኑን የገለጹት አቶ እስክንድር የገንዘብና የትጥቅ ድጋፍ የሚያገኙት ከገበሬው ወይም ከዲያስፖራው በሚገኝ አነስተኛ ድጋፍና በጦር ሜዳ ከሚማረክ የጦር መሳሪያ መሆኑንም አስረድተዋል። የችግሩ ዋነኛ ምንጭ የአሁኑ ህገ መንግስት መሆኑን የገለጹት አቶ እስክንድር ፖለቲካን ከዘር ማንነት ጋር አቆራኝቶታል ብለዋል። የመጨረሻው ግባችን ኢትዮጵያን ከዘር ፖለቲካ ማሻገር እንደሆነና ይህንን ከሚፈልጉ ሌሎች ኃይሎች ጋር ለመስራት ዝግጁ መሆናቸውንም ገልጸዋል። በአማራ ክልል ስላለው ሰብአዊ ቀውስ መንግስት ተጠያቂን ያደረጉት አቶ እስክንድር ኢትዮጵያን ከዘር ፖለቲካ ካልወጣች በሩዋንዳ ከታየው የከፋ የዘር ማጥፋት ሊከሰት እንደሚችል ማስጠንቅቀዋል።
የኢትዮጵያ መንግስት በበኩሉም አቶ እስክንድርን አሸባሪ ሲል እንደፈረጀውና ከዚህ ቀደምም በተለያዩ ክሶች በእስር ላይ እንደቆዩ ቃለ ምልልሱን ያቀረበው ቲአርቲ ወርልድ በዘገባው ያመለከተ ቢሆንም የብልጽግና ሰዎች ግን ዛሬም ድረስ ጽንፈኛ ሲል የሚጠሯቸውን የፋኖ ታጣቂዎች ደመሰስናቸው፣ ማረክናቸው፣ እጅ ሰጡን እያሉ ማስተባበሉን ቀጥሏል። ታዋቂው ዘ ኢኮኖሚስት መጽሔት በኢትዮጵያ ጉዳይ ላይ አዲስ መረጃ በፊት ገጹ አስፍሯል። ኢትዮጵያ ለሌላ ጦርነት ቅርብ ነች። ከ2020 እስከ 2022 ወዲህ የተገኘው ሰላም በፍጥነት እየተባባሰ መምጣቱንና ሰፊውን ክልል ሊያረጋጋ እንደሚችል በሪፖርቱም አስጠንቅቋል። ሳምንታዊው ዘ ኢኮኖሚክስ መጽሔት በቅርብ እትም የአፍሪካ ቀንድ ሀገራትን ጉዳይ በመመርመር በተወሰነ መልኩ ኢትዮጵያ በሚል ርዕስ ስር ኢትዮጵያ ለሌላ ጦርነት ተቃርባለች፣ ከ2020 እስከ 2022 ወዲህ የተገኘው ሰላም በፍጥነት እየተባባሰ መምጣቱንና ሰፊውን ክልል ሊያረጋጋ እንደሚችል በሪፖርቱም አስጠንቅቋል። እንደ ዘ ኢኮኖሚክስ ከሆነም በፌዴራል መንግስትና በትግራይ ህዝብ ነጻ አውጪ ግንባር ወይም ህወሓት መካከል ያለው ውጥረት በከፍተኛ ሁኔታ ተባብሶ የ2022 የሰላም ድርድር በምዕራባውያንና በአፍሪካ መደራደሪያነት እየተናቀ ነው። ህወሓት የፌዴራል መንግስቱን በድሮን ድብደባ ስምምነቱን ጥሷል ሲል 4 ኪሎ የሚገኘው የብልጽግና አስተዳደር መንግስት ደግሞ ለክልሉ የገንዘብ ድጋፍ አቁሞ የትግራይ ባለስልጣናትን ወታደራዊ ግንባታ ቅድሚያ ሰጥተዋል ሲልም ይከሳል። በሁለቱም በኩል ያለው ንትርክም የተጠናከረ ሲሆን ጠቅላይ ሚኒስትር አብይ አህመድ ህግ አውጪዎችን ጦርነት አንፈልግም ብለው ነገር ግን ውጊያው ከተጀመረ ማንም አያስቆመንም ሲሉም አስጠንቅቀዋል። የኢትዮጵያ የጦር ኃይሎች ጠቅላይ ኢታማዦር ሹም ሀገሪቱ ሰላም እንድትሆን ህወሓት ከምድረ ገጽ መጥፋት አለበት ሲሉም በመቀሌ ነዋሪዎች ዘንድ ግጭት ይፈጠራል በሚል የጥሬ ገንዘብና አቅርቦቶችን እያወጡ መሆኑም በዜና መጽሔቱ ተጠቁሟል። የክልሉ የጊዜያዊ መንግስት አስተዳደር በህወሓት ፋብሪካ መወገድና በፌዴራል መንግስት ሽፋን የተደገፈ ጸረ ህወሓት ሚሊሻ መቋቋሙን ጨምሮ በትግራይ አመራር ውስጥ ያሉ አዳዲስ የውስጥ ስብራት ይገልጻል። የኢትዮጵያና ኤርትራ ግንኙነት መባባስ እንዳለበትም በዘገባው የተጠቆመ ሲሆን ኢትዮጵያ የቀይ ባህር ወደብ ተደራሽነት ጥያቄዋ ላይ ውጥረት እየጨመረ ሲመጣ የሳተላይት ምስሎች በኢትዮ ኤርትራ ድንበር አቅራቢያ ወታደራዊ እንቅስቃሴ መስፋፋቱን ያሳያልን በማለት አስፍሯል። በእነዚህም ፈረቃዎች መካከል በቀንድ ያሉ ጥምረት በትግራይና በኤርትራ ኃይሎች ቅንጅትና በአማራ ፋኖ ሚኒሻዎች የታደሱ እንቅስቃሴዎች እየተደረጉም ይገኛል ያለ ሲሆን የሱዳን የእርስ በርስ ጦርነትና ቀጠናዊ ጥቅሞች ጋር ተጣምሮ ኢትዮጵያ ኤርትራንና አጋሮቻቸውን የሚያሳትፍ የውክልና ግጭት ቀድሞ እየተከናወነ መሆኑንና በትንሽ ማስጠንቀቂያ ወደ ክፍተት ጦርነት ሊገባ እንደሚችል ዘ ኢኮኖሚክስ በዘገባው አስጠንቅቋል። የኦህደድ ብልጽግና መንግስት እኔ በምመራት ኢትዮጵያ ውስጥ መታሰርም መገደልም አይኖርም፣ ካለም ገዳይና ታሳሪን አጣርተን እናስራለን፣ ቀጥረንም በቅጥረኞች እናስገድላለን በማለት የሚታወቁት የብልጽግናው ጠቅላይ ሚኒስትር አብይ አህመድ የጤና ባለሙያዎችንና የእውቀት ማዕድ የሆኑ መምህራንን እያስገደልና ጽንፈኛ ሲል በሚጠራቸው የፋኖ ታጣቂዎች ስም የራሱን ቡድን አሰማርቶ እያስገደልና አግቶም ገንዘብ እየተቀበለ ይገኛል። በአማራ ክልል በጎንደር አካባቢ ታግቶ የተወሰደው የመተማ ሆስፒታል ሐኪም የተጠየቀውን ገንዘብ ቢከፈልለትም ተገድሎ ተገኝቷል ተብሏል። በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደም የሕክምና ባለሙያ የተጠየቀው ገንዘብ ቢከፈልም መገደሉን የቤተሰብ አባላቱ ተናግረዋል። በመተማ አጠቃላይ ሆስፒታል የአይን ሕክምና ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19 2018 ዓ.ም ማታ ራት እየበላ ከነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍል ተጠይቆ እንደነበረ የቤተሰቡ አባል ተናግረዋል።
ገንዘቡን በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳርና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበርም ባለሙያዎቹም ያስረዳሉ። ይህ በእንዲህ እንዳለም በክልሉ የተለያዩ አካባቢዎች መንግስት ባሰማራቸው ተባባሪ የፋኖ አባላት ላይ በተለያዩ የመንግስት ሰራተኞች ላይ ግድያና እገታ እየተካሄደ መሆኑም ተሰምቷል። ከዚሁ ጋር በተያያዘም ባለፈው ወር በመላ ሀገሪቱ የደሞዝ ጭማሪ አደረግኩ በማለት ሰበብ የተጨመረው ደሞዝ እንዳልተከፈላቸውና በደብዳቤም ተጽፎ የደረሳቸው የመንግስት ሰራተኞች ለመከላከያ፣ ለሚኒሻ፣ ለአድማ ብተናና እንዲሁም ለሌሎች ድጋፍ ሰጭ ሰራተኞች ሬሽን በማለት እየቆረጠባቸው መሆኑን ከታማኝ የሚዲያ የመረጃ ምንጮች ለማወቅ ተችሏል። ለአብነትም በኦሮሚያ ክልል፣ በደቡብ ኢትዮጵያ ክልል አንዳንድ ቦታዎችና በአማራ ክልል ደግሞ በዋግ ኽምራ ልዩ ዞን በአበርግሌ ወረዳ፣ በሳህላ ሰየምተ ወረዳ እንዲሁም በጋዝጊብላ ወረዳና በዳህና ወረዳ፣ በጻግብጀ ወረዳ፣ በሰቆጣ ከተማ አስተዳደርና ሰቆጣ ወረዳዎች እንዲሁም በኦሮሞ ልዩ ዞን ከሚሴና አካባቢው ላይ የደሞዝ ቆረጣና በግልጽ መንግስታዊ ዝርፊያ መኖሩን ለማወቅ ተችሏል። የተወደዳችሁና የተከበራችሁ የሚዲያችን አድማጭ ተመልካቾቻችን ለዛሬ ያዝንላችሁ አበይትና ሰበር መረጃዎቻችን እነዚህን ይመስሉ ነበር። በሌላ የመረጃ ጥንቅራችን እስከምንገናኝ መልካም ቀንን ተመኘን።